ሰላም፣ እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ አብረን የምንመረምረው እጅግ በጣም ማራኪ የሆነ ሰነድ አለን። ይህ ሰነድ የአምባገነን ስርዓቶችን አሳሳች ባህሪያት እንዲሁም ደግሞ የህዝብን ሰላማዊ ትግል ኃይል እጅግ ጥልቅ በሆኑ ባህላዊ ምሳሌዎች አዋዝቶ ነው የሚተነትነው። አቀራረቡ ችግሩን ከመለየት ተነስቶ በቀጥታ ወደ መፍትሄው የሚያመራ በጣም የተዋቀረ ትንታኔ ነው አለው። እንግዲህ አብረን እንየው። የዛሬው ማብራሪያችን 5 ዋና ዋና ክፍሎች አሉት። አንደኛ፣ የአምባገነኖች አስመሳይነት በምሳሌ፣ ሁለተኛ፣ የማይገደበው የህዝብ አንድነት ኃይል፣ ሶስተኛ፣ የመከፋፈያ ሴራን የመስበር ስልት፣ አራተኛ፣ ባህልና ማንነትን ከጥቃት መከላከል፣ እንዲሁም በመጨረሻ የወጣቱ ስትራቴጂያዊ የመሪነት ሚና የሚሉት ናቸው። እሺ፣ በቀጥታ ወደ መጀመሪያው ክፍላችን ስንገባ የአምባገነኖች አስመሳይነት በምሳሌ እንዴት እንደተገለጸ እንመለከታለን። ሰነዱ የፖለቲካ ትንታኔውን የሚጀምረው ሁላችንም በምናውቀውና እጅግ ገላጭ በሆነው አዛኝ ቅሜ አንጓጭ በሚለው ብሂል ነው። ጸሐፊው አምባገነን መንግስታትን በትክክል የሚገልጸው ይኸው ሐረግ ነው ይለናል። ይሄ ማለት ምን ማለት ነው? በፕሮፓጋንዳ ስለ ህዝብ እናስባለን፣ እንጨነቃለን እያሉ በተግባር ግን የህዝብን ነጻነት የሚገፉ ናቸው። ልክ ቅቤው ሳይኖር አንጓጭ ወይም ጋጋሪ እንደመሆን የውሸት ተስፋ እየሰጡ በተግባር ግን ፍጹም ተቃራኒውን ያደርጋሉ ማለት ነው። ሌላው ደግሞ በጣም አስገራሚ ዘይቤ ያለ ዝሆን ራስ ሆኖ በሰው እግር መሄድ ይለዋል። አስቡት እንግዲህ አምባገነኖች በትዕቢት ተወጥረው ራሳቸውን ልክ እንደ ዝሆን አግዝፈው ያያሉ። ነገር ግን የቆሙት በህዝብ ማለትም በእናንተና በእኛ በሰው እግር ላይ መሆኑን ይረሱታል። ህዝቡ እግሩን ሲሰበስብ ወይም መንቀሳቀስ ሲያቆም ያ ያበጠው የዝሆን ራሳቸው መሬት ላይ መፈጠፉ በፍጹም አይቀርም በማለት ጸሐፊው የውድቀታቸውን አይቀሬነት በሚገባ ይሞግታል። የቃላትና የተግባርን መቃረን ስንመለከት ደግሞ ነገሩ የባሰ ነው። ገዢዎች ዴሞክራሲ፣ ሰላምና ፍትህ የሚሉ ማራኪ ቃላትን እንደ በግ ለምድ ለብሶ ይቀርባሉ። ነገር ግን የሰነዱ ትንታኔ በግልጽ እንደሚያሳየው በውስጣቸው የስልጣን ጥማት ያሰከራቸው እና የዜጎችን መብት የሚቦጭቁ ተኩላዎች ናቸው። ቆዳቸው የዋህ ቢመስልም ተግባራቸው ግን እጅግ አጥፊ ነው። ስልጣን ላይ ለመቆየት ሲሉ ሀገርን እስከ ማጥፋት ወደ ኋላ እንደማይሉ ሰነዱ አበክሮ ይገልጻል። ወደ ሁለተኛው ክፍላችን ስናልፍ የማይገደበው የህዝብ አንድነት ኃይል ምን እንደሚመስል እናያለን። ድር ቢያብር አንበሳ ያስር። ይህን ኃይለኛ የሀገራችንን ምሳሌ ሁላችንም እናውቀዋለን። የዚህን ክፍል ዋና መልእክትም ጠቅላላ አድርጎ የሚይዘው ይሄው ነው። የአንድ ግለሰብ ድምፅና ጥረት ደካማ ድር ሊመስል ይችላል። ነገር ግን እነዚህ ድሮች ሲተሳሰሩ የቱንም ያህል ጨካኝ የሆነን አምባገነን ማሰር እና ማዳከም የሚችል በፍጹም የማይበገር ኃይል እንደሚፈጥሩ የሰነዱ አቅራቢ ሞግታል። ታዲያ ይህንን አንበሳ የማሰር አቅም እንዴት ማምጣት እንችላለን? ሰነዱ በጣም ግልጽ የሆኑ የድርጊት እርምጃዎችን ያስቀምጥልናል። አንደኛ፣ በዘርና በሃይማኖት ሳይከፋፈሉ በአንድነት መቆም። ሁለተኛ፣ እውነተኛ መረጃን መለዋወጥ እና የጋራ ንቃትን ማሳደግ። ሶስተኛ፣ ለጊዜያዊ ጥቅምና ጉቦ በፍጹም አለመገዛት። እንዲሁም አራተኛ፣ ትዕዛዝ ባለመቀበልና የስርዓቱ አካል ባለመሆን ሰላማዊ እምቢተኝነትን በተግባር ማሳየት። እነዚህ እርምጃዎች የፍጹም ስልጣንን ምሰሶዎች ለማፍረስ ወሳኝ ቁልፎች መሆናቸውን ሰነዱ ያብራራል። እሺ፣ ሶስተኛው ክፍላችን ደግሞ የመከፋፈያ ሴራን የመስበር ስልት ላይ ያተኩራል። ምክንያቱም አንድነት ለአምባገነኖች ትልቁ ስጋት ስለሆነ ሁልጊዜ መከፋፈልን ይዘራሉ። መከፋፈልን ለመስበር ታዲያ ምን ማድረግ አለብን? በመጀመሪያ ደረጃ ልዩነቶችን ወደ ጎን ትተን የጋራ ጠላትን እና የችግሩን ምንጭ በትክክል መለየት አለብን። በመቀጠል ቀጥተኛ በሆነ የህዝብ ለህዝብ ውይይት የውሸት ተረካዎችን ማጋለጥ፣ በእድር እቁብ እና መሰል ማህበራዊ ተቋማት አማካኝነት መተማመንን መገንባት፣ እንዲሁም ጥላቻን የሚሰብኩ ግለሰቦችን ማግለል ዋነኞቹ ስልቶች ናቸው። ማህበረሰቡ በልዩነቶች ላይ ከማተኮር ይልቅ በጋራ እሴቶች ላይ ከቆመ ክፍተቶችን ለመበዝበዝ የሚሞክሩ ኃይሎች መግቢያ ቀዳዳ እንደሚያጡ ሰነዱ አበክሮ ይገልጻል። አራተኛው ክፍል
የሚያተኩረው ባህልና ማንነትን ከጥቃት መከላከል ላይ ነው። በዚህ ሰነድ ውስጥ በከፍተኛ ሁኔታ ከተተቹት ጉዳዮች አንዱ ይሄ ነው። ገዢዎች ብልጽግና እና ልማት የሚሉ ማራኪ ቃላት እንደ ሸፈን አድርገው ያቀርባሉ። በተግባር ግን መሬት ላይ ያለው እውነታ መፈናቀልን፣ ድህነትን እና የማንነት መጥፋትን ሊያስከትል እንደሚችል ጸሐፊው በጽኑ ይሞግታል። ሁላችንን ከቃላቱ ጀርባ ያለውን እውነተኛ ገጽታ እንድንመረምር ሰነዱ በእጅጉ ያበረታታል። ይህንን የባህልና የማንነት ጥቃት ለመከላከል ታዲያ ምን መደረግ አለበት? ሰነዱ የሚከተሉትን የባህል መከላከያ ታክቲኮች ይሰጠናል። የልማት ለማን ነው ብሎ ደፍሮ በመጠየቅ አእምሯዊ ተቃውሞ ማቅረብ፣ ባህላዊ እሴቶችና ታሪክን ማክበር፣ የሀብት ዘረፋን ማጋለጥ፣ ከፖለቲካ ነፃ የሆኑ የሲቪክ እና የሙያ ማህበራትን ማጥነቀር፣ እንዲሁም ማንነትን ለሚነኩ አጥፊ ትዕዛዞች አይሆንም የማለት ጥበብን ማዳበር። እነዚህ ስልቶች ማህበረሰቡ በማታለል እንዳይገዛ እና የራሱን ታሪክ ጠንቅቆ እንዲጠብቅ ይረዳሉ ተብሎ በሰነዱ በጽኑ ታምኖባቸዋል። ይህ ክፍል 1 በጣም ጠንካራና የማይረሳ መልእክት አለው። ማንነቱን የሚያውቅ ህዝብ እንደ ድንጋይ ጠንካራ ነው፣ አምባገነኖች ደግሞ ድንጋይ ላይ የውሸት ዘር መዝራት አይችሉም ይለናል ሰነዱ። ይህ ማለት ምን ማለት ነው? ቤተሰቦች እና ማህበረሰቡ በአጠቃላይ ታሪካቸውን በመመዝገብ እና እሴቶቻቸውን በኩራት ጠብቀው ለቀጣዩ ትውልድ በማስተላለፍ ማንነታቸውን በጽኑ መሰረት ላይ ማቆም አለባቸው ማለት ነው። እናም ወደ 5ኛውና የመጨረሻ ክፍላችን ደርሰናል። ይሄውም የወጣቱ ስትራቴጂያዊ የመሪነት ሚና ነው። እዚህ ጋር ጸሐፊው ለወጣቶች የተወሰኑ እና እጅግ ተግባራዊ የሆኑ ሚናዎችን ዘርዝሯል። ቴክኖሎጂን በመጠቀም የነቃ ዘብ በመሆን የውሸት ፕሮፓጋንዳን በመሰረጃ ማጋለጥ፣ የብሔር ልዩነቶችን በማለፍ የአንድነት ድልድይ መሆን፣ ባህልን በማዘመን የባህል ጠባቂ መሆን፣ ፍትሐዊ ያልሆኑ አሰራሮችን በሰላማዊ መንገድ በማዳከም ስትራቴጂያዊ ተቃዋሚ መሆን እና በመጨረሻም ጉቦን እና ብልሹ አሰራርን በመጸየፍ የሥነ ምግባር አራያ መሆን። እነዚህ ተግባራት ወጣቱን ከመንግስት መጠቀሚያነት አውጥቶ የህዝብ ብሩህ አንጎል እና ጠንካራ ጋሻ ያደርጉታል ብሎ ሰነዱ በሰፊው ያትታል። ነገር ግን ይህ ሁሉ ጥረት ዝም ብሎ በስሜት የሚሆን አይደለም። ጥልቅ የሆነ የአመራር ጥበብ እንደሚጠየቅ ሰነዱ ያስጠነቅቃል። ዋናዎቹ የአመራር ምሰሶች የራዕይ ጥበብ፣ እንደ እባብ ብልህ፣ እንደ ርግብ የዋህ የመሆን ስትራቴጂያዊ አስተሳሰብ፣ ከህዝብ በታች ሆኖ ማገልገል፣ አካታችነት፣ በውድቀት ውስጥ የማለፍ ጽናት እና ውጤታማ ተግባቦት ናቸው። ወጣቶች በንዴት ወይም በስሜት ብቻ ሳይሆን በከፍተኛ ስሌት፣ ማስተዋልና ጥበብ መንቀሳቀስ እንዳለባቸው ነው ሰነዱ አበክሮ የሚመክረው። ይህንን ሐሳብ የሚያጠናክር አንድ በጣም የምወደውና ሰነዱ ላይ እየሰፈረ አባባል አለ። ተግባር ያለ ጥበብ ጉልበትን ማባከን ሲሆን፣ ጥበብ ያለ ተግባር ደግሞ የህልም መለኪያ ብቻ ነው። ይሄ በእውነት አነቃቂ ነው። ማህበረሰባዊ ለውጥ ለማምጣት ሲራት ያለው ስትራቴጂያዊ እና ሁሉንም ያሳተፈ ጥበብ የተሞላበት አካሄድ እጅግ ወሳኝ መሆኑን ነው ጸሐፊው አጥብቆም ያሳስበው። ለማጠቃለል ያህል ይህ ማብራሪያ አንድ ትልቅና አሳሳቢ ጥያቄ ጥሎልን ነው የሚያልፈው። ልዩነቶቻችንን አቅናጅተን በአንድ ዓላማ ስር በመሰለፍ እውነተኛ ብሔራዊ መግባባት መፍጠር የምንችለው እንዴት ነው? በማህበራዊ ሚዲያ ላይ የምናየውን ንቅንቄ መሬት ላይ ወደ ወረደ ተጨባጭ ወደ ሆነ የጋራ እድገት እንዴት መቀየር እንችላለን? የሰነዱ ዋና ማጠንጠኛ ይሄው ነው። ይህ ጥያቄ ሁላችንም በትኩረት እንድናስብበት እና የተግባር መፍትሄ እንድንፈልግለት የሚጋብዝ ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን።